ሰላም እንኳን ወደ ተማር ልጅ ገጽ በደህና መጣችሁ። በዚህ ቻናል ልጆችን በአካል በአእምሮ እንዴት እንደሚጎለብቱ የምናሳይበት ነው። ቪዲዮውን ላይክ፣ ሰብስክራይብ በማድረግ ይጀምሩ። የዛሬው ርዕሳችን ዚፕ መክፈትና መዝጋት ይሆናል። ይህ እንቅስቃሴ ልጆች እጆቻቸው እንዲጠነክርና ጣቶቻቸው እንዲቆጣጠሩ ያግዛል። የተለያዩ ድርጊቶችን ልጆች እንደየእድሜያቸው ቢሞክሩ ጠንቃቃ ነገሮችን በማስተዋል የሚያደርጉና በራሳቸው የሚተማመኑ ወይም ከሰው የማይጠብቁ እናደርጋቸዋለን። ጃኬት ወይም ሱሪ በመጠቀም እንዴት ራሳቸውን ጠብቀው መዝጋትና መክፈት እንደሚችሉ ደጋግሞ ማሳየት። የግራና የቀኝ እጆቻችንን በመጠቀም የዚፕ መያዣውን በቀስታ እናያይዛለን። በመቀጠል የዚፕ መያዣውን ይዘን እንዘጋለን። ቀስ ብለን እንከፍታለን። ከዛ እኛ ያሳየነውን ልጁ በተደጋጋሚ እንዲሞክርና ሰርቶ እንዲያሳየን እናደርጋለን። ይህን ስናደርግ ልጆቻችንን ማበረታታችንን እንዳንረሳ። በዚህ መንገድ ልጆች በራሳቸው ዚፕ መዝጋትና መክፈት ይችላሉ። ይህ እንቅስቃሴ እንደ ቀላል ነገር ልናየው እንችል ይሆናል፣ ግን ለልጆች የስራ ቁጥጥር፣ ትኩረት ማጠናከር እንዲሁም የጣት ጡንቻዎችን የሚያጠናክር ነው። በተጨማሪም በመሃላችን በሚኖረው ንግግር አዲስ ቃላትን የማወቅና የንግግር ችሎታቸውም አብሮ ይዳብራል። ይህ እንቅስቃሴ ልጆችን በጣቶቻቸው ትንሽ እንቅስቃሴ እንዲቆጣጠሩ በመጨረሻም ውጤታማ በሆነ መንገድ እንዲሰሩት ያግዛል። እንደዚህ ያሉ ጠቃሚ ትምህርቶችን ለመመልከት እባክዎ ቻናላችንን ሰብስክራይብ ያድርጉ። እናመሰግናለን።